ሰላም ሰላም ቤተሰቦቼ እንዴት ናችሁ? ዛሬ ደግሞ ማሳያችሁ የምስር ክትፎ ነው። አሁን ለሱ የሚያስፈልገን ነገር ቀይ ምስር ያስፈልገናል። ለምስራችንን በደንብ ማጠብ ያስፈልጋል። ባለፈው በ8ኛው ቪዲዮ ላይ አሳይቻችኋለሁ ምስር እንዴት አድርገን እንደምናጠብ አረፋው እስከሚወጣ ድረስ። አሁን እንግዲህ ምስሬን አጥቤያለሁ። ውሃዬ ፈልቶልኛል። ምስራችንን እንቀቅላለን ማለት ነው። ምስሩ በጣም መብሰል የለበትም፣ የተወሰነ ጥሬ መሆን የለበትም፣ በጣም መፈራረስም የለበትም። አሁን በዚህ አይነት ምስሬን ወደ ውሃው ከትቻለሁ፣ ወደ ፈላው ውሃ። አሁን በደንብ አቀላቅለውና በደንብ አቀላቅዬ እስከሚበስልልኝ ድረስ እጠብቃለሁ ማለት ነው። የምስር ክትፎ ስጋ ለምኔ ነው የሚያስብለውና ሰርታችሁ ሞክራችሁ አስተያየት መስጠት አለባችሁ። በእውነት ነው የምላችሁ፣ በጣም ቆንጆ ክትፎ ነው። ስራው ቀላል ነው፣ ሰዓት አይፈጅም። ቢያንስ 15-20 ደቂቃ ቢፈጅ ነው። ይሄው አሁን ምስሩ ላይ የወጣው እንዳረፋ ነገር አለ። እሱን የግድ ማንሳት አለብን። አንዳንድ ሰዎች ጨጓራ ያለባቸው ሰዎች ይሄ ካልተነሳ ያው ህመም ይሰማቸዋል ማለት ነው። ምስር ደግሞ ለጨጓራ ትንሽ ያው ህመም ይሰማል ለጨጓራ ላለበት ሰው። ስለዚህ ስንቀቅል ተጠንቅቀን ይሄን ነገር ማድረግ አለብን። አሁን ይሄው ምስሬ በስሎልኝ አውጥቼዋለሁኝ። አሁን ውሃውን ለማንጠፍጠፍ በወንፊት አድርጌያለሁ። ውሃው በደንብ እስከሚወርድ ጠብቃለሁ። ትንሽም መቀዝቀዝ አለበት ማለት ነው። በዚህ አይነት የምስር ክትፏችንን እያዘጋጀን ነው። አሁን ለሱ የሚያስፈልገን ነገር አይብ ያስፈልገናል፣ ቂቤ ያስፈልገናል፣ ኮረሪማ፣ ሚጥሚጣ። እኔ ይሄ ጣባ አለኝ ክትፎ የምሰራበት ነው። እሳቱ ላይ እጥደውና ትንሽ እስከሚግል እጠብቃለሁ ማለት ነው። የግድ መጋል አለበት። እኔ ቂቤ ፍሪጅ ውስጥ ስለማስቀምጥ ቶሎ ስለማይሟሟልኝ አግዬ ነው ከዛ ቂቤውን የማደርገው ማለት ነው። ልክ ግለት ሲኖረው ቂቤውን አደርግና እስከሚቀልጥ ድረስ ትንሽ እጠብቀዋለሁ ማለት ነው። እናንተ ቂቤን እናንተ ፍላጎታችሁ ነው የምታደርጉት። ምክንያቱም አንዳንድ ሰው ቂቤ ሲበዛ ይወዳል፣ ሚጥሚጣ ሲበዛ ይወዳል እና እናንተ ናችሁ የምትወስኑት። እኔ ብዙ አልሰራሁም፣ በጣም ትንሽ ነው የሰራሁት። ስለዚህ የተወሰነ ቂቤን ያደረኩት። አሁን በመቀጠል ደግሞ ኮረሪማና ጨው አደርግና ያደረኩትን ቂቤ በደንብ አድርጌ እቀላቅለዋለሁ ማለት ነው። አሁን ቂቤውም ወደ መቅለጥ ሲመጣ አሁን ኮረሪማዬን አድርጌ ከዛ ደግሞ ጨው አደርግና በደንብ አድርጌ ቀላቅለዋለሁ። ይሄው አሁን በደንብ እየቀላቀልኩት ነው። በደንብ መቀላቀል አለበት። ይሄው ኮረሪማ አድርጌያለሁ፣ ቂቤ አድርጌያለሁ። ያው ቂቤውን እንዳልኳችሁ እናንተ ናችሁ የምትወስኑት። ማቃጠልም ከፈለገ ሚጥሚጣ መጨመር ትችላላችሁ። በሚቀጥለው ደግሞ በጎመን እንዴት እንደሚሰራ አሳያችኋለሁ። በጾም ሰዓት ደግሞ በሸኖ ቂቤ መስራት ይቻላልና የሸኖ ቂቤውን ቪዲዮም ደግሞ አሳያችኋለሁ። እኔ ኦልሬዲ አይብ የተዘጋጃለኝ አይብ ሰርቻለሁ። ቪዲዮ አልቀረጽኩም እንጂ ሰርቻለሁ። በሚቀጥለው ደግሞ አይብ እንዴት እንደሚሰራ አሳያችኋለሁ። አሁን ይሄውና አይቤን ያቀለጥኩት ቂቤ ላይ አደርግና ጣባው ላይ በደንብ አድርጌ ነው የምቀላቅለው ማለት ነው። አንድ አይነት ከለር እንዲይዝ በደንብ አድርጋችሁ ቀላቅሉት። ይሄው በእንደዚህ ሁኔታ በደንብ እየቀላቀልኩት ነው። ምክንያቱም አይቡ ነጭ ስለሆነ ያው ከለሩ ለብቻው እንዳይዝጎረጎርብኝ ብዬ በደንብ ነው የምለውሰው። የቀቀልኩትን ምስር እዚህ ላይ አደርግና ምስሩን ከኮረሪማው፣ ከሚጥሚጣው፣ ከቂቤው፣ ከጨው ጋር በደንብ አድርጌ ደግሞ ቀላቅለዋለሁ ማለት ነው። እዚህ ጋር በምትቀላቅሉ ሰዓት ምስሩን እንዳትጫኑት፣ እንዳይፈርስባችሁ ቀስ ብላችሁ ትቀላቅሉታላችሁ። ያው አሁን ከለሩን በደንብ እየያዘልኝ ነው። አንድ ጋር ተቀላቅሏል። አሁን እንግዲህ የማደርገው ምንድነው ለክትፎ የሚሆን የክትፎ ማቅረቢያ ጣባ አለኝ። እሱን አዘጋጃለሁ ማለት ነው። እሱ ላይ ቀጥታ ወስጄ ወደ ጣባዬ ነው የምዘረግፈው። ሽታው ምን ብዬ ልንገራችሁ፣ ሰርታችሁ ሞክሩት። ብዙ ሰዓት የሚፈጅ አይደለም። ከ20 እስከ 25 ደቂቃ ቢፈጅባችሁ ነው ለመስራት። እንደ ምስሩ ነው። አንዳንድ ምስሮች ቶሎ ስለሚበስሉ ጊዜ አይፈጅብንምና ስለዚህ ሰርታችሁ ሞክሩት። ይሄው አሁን ወደ ጣባው ዘርግፌዋለሁ። እንዴት አድርጌ ልንገራችሁ፣ በቃ መብላት አለባችሁ። ይሄን ነገር ስሩት፣ ሞክሩት።
አንደኛ ለሰዓትም ደግሞ ሰዓትን ለመቆጠብ ጥሩ ነው። እንደገና ደግሞ ይሄን ስትቀምሱ ደግሞ ስጋ ምን ያደርግልኛል የምስር ክትፎ ነው የምበላው ብላችሁ በቃ ወደ ምስር ነው የምትዞሩት ማለት ነው። ይሄው በደንብ አዘጋጅቼዋለሁ። በእንደዚህ ሁኔታ ክትፎ ይገኛል። የምስር ክትፎ እኔ ስጋ ለምኔ ብየዋለሁ። ሁልጊዜም ስሰራ ለነገሩ ስጋ ለምኔ ነው የምለው እና ቆንጆ ክትፎ ነው። ሰርታችሁ ሞክራችሁ አስተያየት ስጡ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ሌሎች ሰዎች እንዲጠቀሙበት ደግሞ ቪዲዮን ልቀቁላ፣ አሳዩዋቸው፣ ሼር አድርጉላቸው። ያሁን ቀምሰዋለሁ። ጣዕሙ በጣም ቆንጆ ጣዕም ነው ያለው። እንግዲህ እናንተም ሰርታችሁ ሞክሩት። በዳቦ መብላት ይቻላል። የግድ እንጀራና ቆጮ አይደለም። በዳቦ መብላት እንችላለን። እንደገና ውጭ ያሉ ሰዎች ደግሞ ኩብስ የሚባል አለ፣ በሱ መብላት ትችላላችሁ። እና አስተያየታችሁን ስጡኝ፣ ሼር አድርጉ። በጣም አመሰግናለሁ ቤተሰቦቼ። ቪዲዮን እያያችሁልኝ ስለሆነ እያበረታታችሁኝ ስለሆነ በጣም ነው የማመሰግነው። በሚቀጥለው ቪዲዮ ደግሞ እንገናኛለን። አመሰግናለሁ። ቴንኪዩ